በጣም ሾርት የሆነ ሲስተም የምትጠቀሙበት ወይም ደግሞ የስማርት መኒ ኮንሰፕት የሚባለው ታክቲክ ነው ማሳያችሁ። ትሬስ ስታደርጉ እያንዳንዱን ዲቴይል መረዳት ይኖርባችኋል አስ ቴክኒካል አስፔክት። ነገር ግን ስትራቴጂካሊ ምንድነው ፎሎ አፕ ማድረግ ያለባችሁ? እንዴት ነው ሲምፕል ተርሙን ማርኬቱን በደንብ አድርጋችሁ መብላት የምትችሉት? ሶ ስማርት መኒ ኮንሰፕት ከዛ ውስጥ አንዱ የስቶፕ ሎስ ሃንቲንግ እና የሊኩዲቲ ስዊፕ ነው። እኔ ፎሎ ማድረገው መጀመሪያ የሊኩዲቲ ስዊፕ ዞን ነው። ሊኩዲቲውን በደንብ አድርጌ ከተረዳው በኋላ ከዛ በኋላ ሁለት ኮንዲሽኖች ነው የምሰጠው። ማርኬት ሁለት ዳይሬክሽን ያለው እዚህ ጋር እንደምትመለከቱት ፎር ኤግዛምፕል አፕ ኦር ዳውን ነው ያለው አይደለም። እዚህ መሀል እኛ እንሸጣለን ወይ እንገዛለን። ከዛ ውጪ ሌላ አይነት ኦፕሽናል የሆነ ዳይሬክሽን የለም። ቢካዝ ታይም ማርኬት ወደፊት ይሄዳል። ሶ አሁን በዚህ ኮንዲሽን ምንድን ነው የምንለየው? አንደኛ ታይም ፍሬም ነው። ታይም ፍሬሙ እያንዳንዱ ታይም ፍሬም ፎር ኤግዛምፕል 30 ሚኒት ታይም ፍሬም ነው አይደለ? አሁን የምናየው እችኛዋ ካንድልስቲክ የ30 ሚኒት ታይም ፍሬም ስትራክቸር ነው የምገልጸው። እችኛዋም 30 ሚኒት ናት፣ እችኛዋም 30 ሚኒት። ኤቭሪ ሲንግል እዚህ ጋር የምናያቸው ካንድልስቲኮች የእያንዳንዱ እዚህ ጋር ሰሌክት ያደረግነው ታይም ፍሬም ነው። ሶ ይሄ ታይም ፍሬም ኔክስት ካንድልስቲክ ፎርሜሽን ላይ ኢፌክት አለው። የፕሪቪየስ ማርኬት ሪያክሽን አፌክት ዊዝ ፊቸር ማርኬት ሪያክሽን። ሶ ዋሬቨር ሶ ኤክስተርናል ፋክተሮች ደግሞ ነገሮችን ሽፍት ሊያደርጉ ይችላሉ። ለምሳሌ ኒውስ እያንዳንዱ ጂኦፖለቲክሳል ብዙ ነገሮችን ያደርጋል። ፕላስ ደግሞ ትሬድ የምታደርጉት ፔር የራሳቸው ቢሄቨር አላቸው። ቢቲሲ ትሬድ ስታደርጉ፣ ጎልድ ትሬድ ስታደርጉ የተወሰነ ስላይትሊ ዲፍረንት የሆነ ቢሄቨር አላቸው። ሞስት ላይክሊ እዚህ ጋር የምናየው ቢቲሲ ነው። ቢቲሲ እንግዲህ በክሪፕቶ ኮንሰፕት ነው የምንገባበት። እኔ ማሳያችሁ ጎልድ ነው። ብዙውን ጊዜ እኔ ፕሪፈር ማድረገው ጎልድ ስለሆነ ሶ እዚህ ጋር የምናየው እያንዳንዱ ታይም ፍሬም እያንዳንዱ ካንድልስቲክ እኛ ፒክ ያደረግነው ታይም ፍሬም ማለት 30 ደቂቃ ወይም ደግሞ አንድ ሰዓት ደቂቃ ማለት ነው አይደለ? እችኛዋ የምትወክለው እቺ ካንድልስቲክ የምትወክለዋ ማለት ነው። ሶ ለምሳሌ ወደ 1 ሃወር ታይም ፍሬም ስንመጣ አንዱ ካንድልስቲክ የ1 ሃወር ታይም ፍሬም ነው። እችኛውም 1 ሃወር ታይም ፍሬም ነው። የዚህኛው ካንድልስቲክ ፎርሜሽን ይሄኛው ላይ ኢፌክት አለው። ሶ ቤዝድ ኦን ዳት አንድ ፎርሜሽኑን ከታየን በኋላ ታይም ፎርሜሽኑን በደንብ አድርገን ካየን በኋላ ትሬንዶቹን ቼክ አውት ማድረግ ነው። አፕ ትሬንድ ነው ዳውን ትሬንድ ነው የሚለውን ነገር በደንብ አድርጋችሁ መረዳት ይኖርባቸዋል። ሶ ዳስ ኦልሶ ማተር በተለይ ጥሩ ሴታፕ ለማስቀመጥ ካሰባችሁ ማለት ነው። ሶ 1 ሃወር ታይም ፍሬም ነው እኔ የምጠቀመው። ስፔሻል ኢንዲኬተር አለ እዚህ ጋር የምናየው ፔን ስክሪፕት ላይ አድ ያደረግኩት። ሶ ክሊርሊ ማርኬቱ ብሄቨሩን ስትራክቸሩን ሽፍት ሲያደርግ ዳውን ትሬንድ እና አፕ ትሬንድ ሲኖር እያንዳንዱ ነገር እዚህ ጋር ማየት ይችላለሁ። እናንተም ቼክ አውት ማድረግ ትችላላችሁ ኢዝሊ። ሶ ትሬንዱን ማየው እዚህ ጋር ፕሪቪየስሊ አፕ ትሬንድ ነበረ፣ ከዛ ብሬክ አደረገ፣ ከዛ በኋላ አሁን ወደ አፕ ትሬንድ ተመልሷል። ይህን ኮንፈርም ማድረገው ከ4 ሃወር ታይም ፍሬም ጀምሮ ነው። ሶ ከ4 ሃወር ታይም ፍሬም ጀምሮ ብሬክ አውት አድርጓል። አሁንም አፕ ትሬንድ ላይ ያለ ነው። ሶ ከ4 ሃወር ጀምሬ ወደ 1 ሃወር እመጣለሁ። 1 ሃወር ላይም አፕ ትሬንድ ላይን ያለ ነው። ሶ ቤዚካሊ እኔ ትሬድ ማረገው በትሬዲንግ ሴትአፕ ማረገው 30 ሚኒት ታይም ፍሬም ነው። ሶ ዊዝ 30 ሚኒት ታይም ፍሬም ስቲል ዊ አር ኦን አፕ ትሬንድ። ሶ አፕ ትሬንድ ላይ ስንሆን አሁን ተረድተናል ማርኬት ኮንዲሽኑን አይደለ? ማርኬት ኮንዲሽን ከተረዳን በኋላ ሊኩዲቲ ዞኖችን በደንብ አድርገን ስፔሲፋይ እናደርጋለን። ወይም ደግሞ ኢንትረስት ዞን የሚባል ነገርም አለ። ኢንትረስት ዞን አሁን ሊኩዲቲ የቱ ጋ ነው ክሬት የተደረገው፣ ማርኬቱ ባየሮች የቱ ጋ ነው ያቆሙት፣ ሴለሮች የቱ ጋ ነው ያቆሙት የሚባለው ነገር ማለት ነው። ሶ ለምሳሌ እዚህ ጋር ምንድነው ሴለሮች ያቆሙበት ቦታ ነው አይደለ? ሴለሮች ያቆሙበት ቦታ ባየሮች ፓወር ያለ የወሰዱበት ቦታ ወይም ደግሞ ማርኬቱን ፑሽ ያደረጉበት ኤሪያ ማለት ነው። ሶ አይደለ? እኛ ትሬደሮች ነን፣ ኮምባይን አድርገን እኛ ሪቴል ትሬደሮች ነው የምንባለው። ሌሎቹ እንግዲህ ምና ሄጅ ፈንድ ትላልቅ ባንኮች እዚህ ጋር ፓርቲስፔት ያደርጋሉ በተለይ ጎልድ ላይ። ሶ አሁን እዚህ ጋር ምንድነው ሴለሮች ስቶፕ ያደረጉበት ቦታ ነው። ሶ ይሄ ኤሪያ ፎር ኤግዛምፕል ይሄ ኤሪያ ቢገስት ኢንትረስት ኤሪያ ነው፣ ትልቁ ኢንትረስት ዞን ነው የሚሆነው። ቢኮዝ ማርኬቱ እዚህ ጋር ፑሽ ያደርጋል ማለት ነው። ይሄ ቢሄቨር ነው የትሬደሮች ቢሄቨር ነው። ዋን ኤሪያ ዲስ ኢዝ ዋን ኤሪያ የእኛ ማርኬት ፑሽ ሊያደርግ የሚችልበት ኤሪያ ነው። አሁን
አስ አንደርስታንዲንግ ቢገስት ሰከንድ ኢንትረስት ኤሪያ የሚሆነው ደግሞ አራውንድ ዲስ ኤሪያ ነው። እዚህ ጋር የምትመለከቱት ቺኛዋ ኤሪያ አለች። ሶ ዲስ ኢስ እዚህ ጋር ኮንሶሊዴት ያደረገበት ኤሪያ ነው። ሶ ይሄኛው ደግሞ ሌላኛው ኢንትረስት ዞን ነው። ማርኬቱ የሚገባበት ኢንትረስት ዞን ነው። ሶ ማርኬቱ እዚህ ጋር ሳይመጣ ፓምፕ አፕ የማድረግ እድሉ እጅግ በጣም ጠባብ ነው የሚሆነው። ኤክስትራ ፋክተር ይፈጠራሉ እያለሁ ቤዝድ ኒውስ እና እንደ ሴም ታይም ደግሞ ጂኦፖለቲካል ሲቹዌሽኖች ሲኖሩ ይህን ሪኮርድ በማድረግበት ሰዓት ለምሳሌ ዛሬ ፓኪስታን እና ኢንዲያ ጦርነት ላይ ነው ያሉት። ይሄ አሁን ጎልድ ላይ ኢፌክት ያለው ማለት ነው። ማርኬቱን ብሄቨሩን በተወሰነ ስላይትሊ ሽፍት ሊያደርግ ይችላል። አሁን ዞናችንን ስፔሲፋይ አድርገናል፣ ማርኬት ትሬንዱን ተረድተናል አደለ። ከዛ ኔክስት ደግሞ የምንሄደው ኤሪያ ዞናችንን በደንብ አድርገን አውጥተናል። አንደኛ ትሬንድ ላይ ያለ ነው። ሁለተኛ ኢንትረስት ዞናችንን አውጥተናል። ሶስተኛ ደግሞ የትኛው ኤሪያ ላይ ነው ኮንሶሊዴት ያደረገው ሊኩዲቲ ኤሪያው የትኛው ነው ያለው፣ ኢንትረስት ዞኑ የት ጋር ነው ያለው፣ ማርኬቱ ወዴት ነው ሊሳብ የሚችለው የሚለውን ነገር ሁለት ፕሮባቢሊቲዎችን ወስደናል። ከዚህ ፕሮባቢሊቲ ወጥተን አሁን ደግሞ ምንድነው የምናደርገው? የዚህኛዋን ማርኬት ኮንዲሽኖች እናያለን። እያንዳንዷ ኤች ሊኩዲቲ ባየሮች ሴለሮች ያቆሙበት ቦታ ማለት ነው አደለ? ሴለሮች ያቆሙበት ቦታ ወይ ደግሞ ባየሮች ያቆሙበት ቦታ ነው የሚባለው። በአማርኛ አገላለጽ ነው ብላችሁ አሁን ታርጌታችን ምንድነው የምናደርገው? ቢካዝ ኢትስ አፕትሬንድ ስለሆነ ወደ አፕትሬንድ ስለገባ ምንድነው የምናደርገው? ባይ ኮንዲሽን ነው ሴታፕ የምናደርገው። ባይ ኮንዲሽናችንን እንዴት ነው ሴታፕ የምናደርገው ካላችሁኝ፣ እኔ ብዙውን ጊዜ አንደኛ ኢንትረስት ዞኔን አውጥቻለሁ። ይሄ ኢንትረስት ዞን በደንብ አድርጌ ካወጣሁ በኋላ ምንድነው የማደርገው? እጠብቃለሁ ማርኬቱ እዛ ዞን ላይ እንዲህ እስኪገባ ድረስ የት አካባቢ ሊመጣ ይችላል በደንብ አድርጌ ሞኒተር የማደርግበት ላይኖችን ላስመርላችሁ። ፎር ኤግዛምፕል ይሄ ማርኬት እዚህ ጋር መጥቶ ይሄኛውን ክሮስ ማድረግ አለበት። ካንድልስቲክ ፎርሜሽን መፍጠር አለበት። 30 ሚኒት ታይም ፍሬም the same line here below this line ካንድልስቲክ ክሬት ማድረግ አለበት። ኮንፈርም ማድረግ አለበት። በቦዲ ነው ኮንፈርም ማድረግ ያለበት፣ በዊክ ሳይሆን በቦዲ the same time። ይሄ this is the biggest interest zone ነው ለኔ። እዚህ ጋርም ቢሆን አልገባም ማርኬቱ ላይ የኔ ኮንዲሽን አያሟላ። ምንድነው ማድረገው? የኔ ትልቁ ኤሪያ አራውንድ ዲስ ኤሪያ ነው። አራውንድ ዲስ ኤሪያ ሲሆን ምንድነው የመጀመሪያ መስፈርቴ ማርኬቱን ታርጌቴን ሴት አውት ለማድረግ እነዚህን ሁለት ሊኩዲቲዎች በሎንግ ዊክ በደንብ አድርጎ ስዊፕ ማድረግ አለበት፣ መውሰድ አለበት ማለት ነው። ከዛ ማርኬቱ እነዚህን ስዊፕ አድርጎ ከተመለሰ እዚህ ጋር ኤሪያ ላይ ሜይ ቢ ኮንፈርሜሽን ልወስድ እችላለሁ። ዲፔንድ ኦን ስትሬንግዝ ኦፍ ሪጀክሽን። ዊክ የሆነ ሪጀክሽን ካለ ኮንፈርሜሽን ወስዳለሁ። ስትሮንግ የሆነ ሪጀክሽን ካለ ግን ማርኬቱ ላይ ዳይሬክት ሊገባለሁ። ማርኬቱ ላይ ሁለቴ ነው ኢንተሪ ልገባ የምችለው አንድ ዳይሬክሽን ላይ ማለት ነው። ቢኮዝ ሰምታይምስ ሎንግ ዊክ ይፈጥርና ሰከንድ ሌላ ሎንግ ዊክ ሊፈጥር ይችላል። ስቶፕ ሎሴን ስዋይፕ ላደርግ ይችላል። ምንድነው የምናደርገው? የኔ ኢንትረስት ኤሪያ አራውንድ ዚስ ኤሪያ ነው። እነዚህ ሁሉ ቦታ ላይ አልገባም፣ በፍጹም አልገባም። እዚህ ላይ ይገባለሁ ማለት ነው። ሰከንድ ኢንትረስት ኤሪያ የሚሆነው እዚህ ነው። አሁን ቅድም እንደነገርኳችሁ አራውንድ ዲስ ኤሪያ ትልቅ ማግኔት ያለበት ኤሪያ ይሄ ስለሆነ አራውንድ ዲስ ኤሪያ ላይ ነው ፊገር አውት የማደርገው፣ ማርኬቱን ሞኒተር አደርጋለሁ ማለት ነው። ሎንግ ዊክ ምንድን ነው ማለት ነው? ወደ ሜይ ቢ 15 ሚኒት ታይም ፍሬም ልውሰዳችሁ እና አንድ ኤግዛምፕል ልስጣችሁ። ፎር ኤግዛምፕል ሌትስ ካም ሂር። አሁን እናንተ አስዩም ዊ አር ሂር ራይት። እዚህ ጋር ነው ሞኒተር እያደረግን ያለ ነው ብንል፣ እዚህ ጋር ሞኒተር እያደረግን ስንል ይሄ አንድ ሊኩዲቲ ነው። እዚህ ኤሪያ ላይ ካለን የፕሪቪየስ ሎወር ሃይ ወይ ደግሞ ሎወር ሎው ኮንሲደር ማድረግ ይኖርብናል። ያንን ፕሪቪየስ ሎወር ሎው እዚህ ጋር ፎር ኤግዛምፕል ካሰመራችሁ በ15 ታይም ፍሬም 15 ታይም ፍሬም አስምራችኋል። ዲስ ኢዝ ዩር ኤሪያ ማለት ነው። ማርኬቱ ፓምፕ እያደረገ ነው። ሴል አታረጉም። ቢኮዝ ማርኬቱ ብሬክ አድርጎ ወደ ትሬንድ ላይን ላይ ከገባ ቤዝ ኦን ዳት ነው ትሬንድ የማደርገው እኔ። ፎር ኤግዛምፕል አራውንድ ዲስ ኤሪያ ዊክ ስትሮንግ ዊክ አልተፈጠረም በእኔ ፐርስፔክቲቭ።
ሎንግ የሆነ ስትሮንግ ዊክ ካልተፈጠረ ማርኬቱ ሪጀክት አድርጎ ሪቴስት አድርጎ ሲገባ ነው የምገባው። ሞስት ላይክሊ አራውንድ ዲስ ኤሪያ ማርኬቱ ላይ ልገባ እችላለሁ ማለት ነው። አሌስ ማርኬቱ ላይ አልገባም። አንደኛ የኔ ኮንዲሽን ሎንግ ዊክ መፍጠር አለበት። ሁለተኛ ደግሞ ሪቴስት አድርጎ ኮንፈርሜሽን ከሰጠኝ በኋላ ነው ማርኬቱ ምገባው። እሱም አፕ ትሬንድ መሆኑን ካሰብኩኝ እርግጠኛ ከሆንኩኝ ነው። ሰው ወደ ሌላ ኮንዲሽናችን እንምጣ። ፎር ኤግዛምፕል ይሄኛውን ሚኒማይዝ ላድርግና እዚህ ጋ ዙም አውት ላድርግላችሁ። ሶ ፎር ኤግዛምፕል አሲዩም እኛ እዚህ አካባቢ ነው ያለነው ብንል እዚህ አካባቢ ነው ያለነው፣ ማርኬቱ አፕ ትሬንድ ነው። ሶ ቤዝድ ኦን ዳት የፕሪቪየስ ሎወር ኤሪያ ነው የምፈልገው። አራውንድ ዲስ ኤሪያ የፕሪቪየስ ሎወር ኤሪያ። ሶ አይዲያሊ ትልቁ ማግኔት ያለበት ኤሪያ አራውንድ ዲስ ኤሪያ ነው አይደለ? አራውንድ ዲስ ኤሪያ። ሶ እዚህ ኤሪያ ላይ አንደኛ በተወሰነ መልኩ ስትሮንግ የሆነ ዊክ አለ። ነገር ግን ኢትስ 15 ታይም ፍሬም አይደለ? ወደ 4 ሃወር ታይም ፍሬም ስንሄድ በደንብ አድርገን በግልጽ ማየት እንችላለን። ይሄኛው ከለር ይችላልና እዚህ ጋር በደንብ አድርገን ማየት እንችላለን። ሶ ምንድነው ያደረገው? ማርኬት መጣ፣ ሪጀክት አደረገ፣ ሪቴስት ካደረገ በኋላ ፓምፕ አደረገ ማለት ነው አይደለ? ፓምፕ አደረገ። ቤዝድ ኦን ዳት ነው የምንገባው። ሶ አይዲያሊ የእናንተ ኢንተሪየሪያ ይሄ ነው የሚሆነው። ስቶፕ ሎስን እንዴት ነው የማደርገው? ምንድነው የምጠቀመው? አስማች አስ ፖስብል እኔ የምጠቀመው የኔን ስቶፕ ሎስ አይዲያሊ ነው የምነግራችሁ። I will always do like this። ይሄ የኔ ሎንግስት ዊክ ነው፣ ፕሪቪየስ ሎወር ኤሪያ አይደለ? ከዛ በኋላ ምንድነው ማድረገው? the same measurement up below this line የኔን ስቶፕ ሎስ እዚህ ነው ማድረገው። ቴክ ፕሮፊት ምንም አይነት ቴክ ፕሮፊት ሴት አላደርግም። ቴክ ፕሮፊት ሴት አላደርግም። ፐርሰናሊ ትሬስ አደርግ። የቦትና ፐርሰናል ይለያያል። ሶ በቦት ትሬስ ስታደርጉ ግዴታ ስቶፕ ሎስ ቴክ ፕሮፊት ታርጌት ኤሪያ መውሰድ ይኖርባቸዋል። እኔ ግን ፐርሰናሊ ፕሮፊት ቴኪንግ ኤሪያን ሴት አላደርግም። ቢኮዝ ማርኬት ኦልዌይስ ፓምፕ ያደርጋል ወይም ደግሞ ዳምፕ ያደርጋል። እናንተ ሮንግ ሆናችሁ ስቶፕ ሎሳችሁ ዳምፕ ያደርጋል፣ ይመለሳል። ሶ ማርኬትን እዚህ ጋር ከገባ በኋላ ፕሪቪየስ ሎንግ ኤሪያ ቢኮዝ እችኛዋን ሌላ አዲሽናል ሎንግ ዊክ ሊፈጠር ይችላል። ዳስ ዋይ አይ ፕሮቴክት ሞስት ኦፍ ታይም የፕሪቪየስ ሎንገር ዊክ ብሬክ አውት አያደርግም። ዳስ ዋይ ስቶፕ ሎሴን በዚህ ላልኩ ሴት ማድረገው። እችኛዋ ስሞል ከሆነችም እንደ ሴም ሲናሪዮ በዛ ሜትር ነው የምጠቀመው። ሌላ ሜትር አልጠቀምም ለስቶፕ ሎስ ሴቲንግ። አስማች አስ ፖስብል ታይት ስቶፕ ሎስ ነው የምጠቀመው። ይሄንን ታይም ስዊች ወደ 4 ሃወር ታይም ፍሬም እንውሰድና ወደ 4 ሃወር ታይም ፍሬም ከወሰድን በኋላ አሁን ቅድም ያሰመርናቸው ቦታዎች አሉ አይደለ? 4 ሃወር ታይም ፍሬም 4 ሃወር ታይም ፍሬም ላይ አሁን እዚህ ጋር there is a huge long week አይደለ? ሎንግ ዊክ የተፈጠረበት ኤሪያ ነው። ስቶፕ ሎሴን ሴት የማደርግበት ኤሪያ ነው ብያቸዋለሁ። this is a place in ኢንተሪ ዞናችን ነው የሚሆነው። ሶ ምንድነው ማድረገው? ስቶፕ ሎሴን ሴት ካደረግኩኝ በኋላ ለምሳሌ ሴት አድርጌያለሁ አይደለ? የኔ ፕሮፊት ቴኪንግ ታርጌት የሚሆነው እዚህ ጋር አይደለም ወይ እዚህ ጋር አይደለም። አይ ሃቭ አ ኮንዲሽን። ኮንዲሽኑ ምንድነው የሚሆነው? ለምሳሌ ለንደን ሴሽን ላይ ኢንተር ካልኩኝ እስከ ኒውዮርክ ሴሽን ኮምፕሊት እስከሚሆን ድረስ ሆልድ አደርጋለሁ። አስሎንጋስ የኔን ስቶፕ ሎስ ሴት ካላደረገ በኋላ ብቻ ማለት። ከዛ በኋላ ኒውዮርክ ሴሽን ኮምፕሊት ሲሆን ኮምፕሊትሊ የኔን ኦፕን ፖዚሽን ክሎዝ አደረገው። አይደር እዚህ ጋር ሊሆን ይችላል፣ እዚህ ጋር ሊሆን ይችላል፣ እዚህ ጋር ሊሆን ይችላል። የኔ ኮንዲሽን ያ ነው። አይ ዶንት ሴት ኤኒ ካይንድ ኦፍ ቴክ ፕሮፊት ኤሪያ። ኦልዌይስ ታይት ስቶፕ ሎስ፣ ታርጌታቸው ደግሞ ሃይ ነው የሚሆነው ማለት ነው። ለምሳሌ ዋይ ዲስ ኤሪያ ላይ ይሄኛው 4 ሃወር ታይም ፍሬም ነው አይደለ? እዚህ ጋር ያሰምርነው ቅድም ያሰምርነው ቢግስት ኢንትረስት ኤሪያ ብያቸዋለሁ። ኮንሶሊዴት ያደረገበት ኤሪያ ደግሞ አራውንድ ዲስ ኤሪያ ብያቸዋለሁ። ሎንገስት ዊክ ሳገኝ ብቻ ነው ማርኬቱ ላይ ኢንተር ምለው ብያቸዋለሁ። አስ ባይ ኮንዲሽን አሁን ትሬንዱ ላይ ሴም ኮንዲሽን ነው የምጠቀመው ለሴል ኮንዲሽን። ፎር ኤግዛምፕል ሴል ማድረግ ከፈለግኩኝ አሲቲስ አራውንድ ዲስ ኤሪያ ማርኬቱ ሺፍት አድርጎ ነበረ። ሌትስ ባክ ቱ ሂር አይደለ? አሁን ለምሳሌ ሴል ማድረግ ከፈለግኩኝ አራውንድ ዲስ ኤሪያ የፕሪቪየስ ሎወር ሃይ ኤሪያ ላይ አይደለ? ሶ ፕሪቪየስ ሎወር ሃይን በዚህ መልኩ ካሰመርኩኝ በኋላ እንደ ሴም ሲናሪዮ አፕ አድርጌ ስቶፕ ሎሴን እንደዚህ ያደርጋለሁ ማለት ነው። የቅድሞውን ስቶፕ ሎስ እና ይሄኛው ስቶፕ ሎስ አናለን። ሶ ኤሪያን አራውንድ ዲስ ኤሪያ የኔን ስቶፕ ሎስ ሴት አደርጋለሁ ስማች አስ ፖስብል። እንደ ሴም ኮንዲሽን የኔን ቴክ ፕሮፊት እዚህ ጋር ብዬ ሴት አላደርግም። አት ኤንድ ኦፍ ማርኬት ሴሽን ሆልድ አደርጋለሁ። ሉዝ ካደረግኩኝም
ጌን ካገኘሁኝ። ሶ በዛ መልኩ ነው ታርጌታችሁ ሪተርናችሁ ሀይ የሚሆነው። ከሁለት በላይ ደግሞ ትሬድ አታርጉ ሉዝ ካደረጋችሁ። ዲስ የኔ ህግ ነው። የእናንተ ደግሞ ከሁለት በላይ ኢንሮ ሎስ ካደረግኩኝ ከዛ በላይ ትሬድ አላደርግም። ቢኮዝ ስህተት ነው። ኖበዲ ኢዝ ፐርፌክት እና በዛ መልኩ ሴት አውት አድርጎ አሁን ደግሞ የምንመለሰው እስቲ ስለ ወደ 30 ሚኒት ታይም ፍሬም ልቀይራችሁና ቦታችንን ላሳያችሁ፣ እንዴት እንደሆነ ላሳያችሁ ቦታችንን። ሶ አስማች አስ ፖስብል የእኛ ቦት ደግሞ ምንድነው የሚሰጣችሁ? በተለይ ስቶፕ ሎሳችሁን ቴክ ፕሮፊት ኤሪያችሁን በደንብ ካላወቃችሁ ሊያግዛችሁ ይችላል። ኢንክሉዲንግ ኤክስተርናል ፋክተር ካሌለ ማርኬት ዳይሬክሽኑን በደንብ አድርጎ ፕሪዲክት ያደርጋል። ወደዛኛ እንሄዳለን። እዚህ ጋር እንደምትመለከቱት እንግዲህ ምንድነው የምታዩት የእኛ ቦት ነው። የእኛ ቦት ዳይሬክትሊ ኢንዲኬሽን ይሰጣችኋል። ፎር ኤግዛምፕል ስታርት አናሊሲስ ስለዋለው ካልኩኝ በኋላ በዚህ መልኩ ይመጣል። ጎልድን መርጣለሁ። ከዛ በኋላ 30 ሚኒት ነው ሪከመንድ ማድረጋችሁ። እነዚህን ነገሮች ፒክ የምታደርጉት ዳታችሁን በደንብ አድርጋችሁ ሴትአፕ ለማድረግ እንደቀደሙ እንዳሳየዋችሁ አሲዊሽ ከፈለጋችሁ 5 ሚኒትም ትሬድ ማድረግ ትችላላችሁ። ማርኬት በጣም ቮለታይል ስለሆነ ግን አይ ሪከመንድ ዩ ቱ ዩዝ 30 ሚኒት ታይም ፍሬም። 30 ሚኒት ታይም ፍሬም ምንድነው የሚሰጣችሁ? ፕሪሳይስ የሆነ በጣም በእንትን ሜዥር የሆነ ነው የሚሰጣችሁ። በተለይ ስቶፕ ሎሳችሁን ሴት የምታደርጉበት ኤሪያ ካላወቃችሁ፣ ፕሮፊት ቴክ የምታደርጉበት ኤሪያ ካላወቃችሁ፣ በዚህ መልኩ አሁን ለምሳሌ ምንድን የሰጠን ባይ ኮንዲሽን የሚለውን የሰጠን ለምሳሌ ስቶፕ ሎሳችንን ቴክ ፕሮፊት እስከ 3 ኮንዲሽን ሰጥቶናል። ወደ እንትናችን እንመለስ። ፎር ኤግዛምፕል አሁን ምንድነው ባይ ኮንዲሽን የሰጠን? እዚህ ጋር የምናየው ደግሞ ኮምፕሊት የሆነ ሪዝኒንግ አለ። ቲፒ1 ቲፒ2 እና ቲፒ3 አለ አደለ? ይሄ ለምንድን ነው ባይ ኮንዲሽን የሰጠን? ዲፍረንት ካይንድ ኦፍ ሲናሪዮ አደለ? እኔም ማደርገው የኔን ስትራቴጂ ነው ቅድም ያሳየዋችሁ። እዚህ ጋር ግን ምን አለ መሰላችሁ? ፌር ቫሊዩ ጋፕ የሚባል ነገርም አለ ነው። ማርኬት ደግሞ ብዙን ጊዜ ለምሳሌ ቅድም ሜንሽን እንዳደረግኩላችሁ ታርጌት የማደርገው ሃይ ሪተርን ላይ ነው ፐርሰናሊ ትሬድ ሳደርግ። ነገር ግን ይሄ ማርኬት ምንድን ያደረገው? ሪቴስት አድርጓል እዚህ ጋር አደለ? ፕሪቪየስ ሊኩዲቲ ኤሪያ ላይ ሪቴስት አድርጓል። ሞስት ላይክሊ ይሄኛውን መጥቶ ችኛዋን ሊኩዲቲ ስዊፕ አድርጎ ነው የሚመጣው። ብዙም ጊዜ 80-90% የሚከሰተው ማርኬት እንደዛ ነው። ዳይሬክትሊ መጥቶ እዚህ ጋር ምናምን አይፈጠርም፣ ኤክሴፕት ኤክስተርናል ፋክተር እስካሌለ ድረስ ማለት ነው። ማርኬቱ ሪቴስት አድርጓል አደለ? ሪቴስት አድርጓል። ኢቨን ኢፍ ማርኬቱ እዚህ ጋር አፕ ለመሄድ ግዴታ እነዚህ ሊኩዲቲዎች ወስዶ ከዛ ተመልሶ ነው ወደ ላይ የሚወጣው። ያኔ ነው ታርጌት ማድረገው ብያችኋለሁ። ነገር ግን እዚህ ጋር አሁን ባይ ካላችሁ ዲስ ማርኬት ሞስት ላይክሊ አባውት ዲስ ሊኩዲቲ ኤሪያ አራውንድ ዲስ ኤሪያ ሊመጣ ይችላል። ዳስ ዋይ የእኛ ቦት ሪከመንድ ያደረገበት ቤዝድ ኦን ፕሪቪየስ ስታቲስቲክስ ዳታ እና ፕሬዲክሽን ማርኬቱ ምንድነው የሚያደርገው? ሞስት ላይክሊ አፕ ይመጣል ማለት ነው። ይመጣል ሳይሆን ይሆናልም። ብዙውን ጊዜ ሀፕን የሚሆነው ያ ነው። ያንን ነገር በደንብ አድርጋችሁ ቴስት ማድረግ ትችላላችሁ፣ ኦርደር ማድረግ ትችላላችሁ፣ በዲሞ ትሬድ ማድረግ ትችላላችሁ። እና ሲምፕሊ በሲምፕሊፊኬሽን ጀነራይዝ አደረግላችሁ ምንድን ነው እኔ ታይም ፍሬሞቹን ኮምፔር አደርጋለሁ ከ4 ሃወር ታይም ፍሬም እስከ 30 ሃወር ታይም ፍሬም ትሬንድ በደንብ አድርጌ ለያለሁ። ትሬንድ ከለየው በኋላ ምንድነው ማድረገው? ኢንትረስት ዞኖችን ፒክ አደርጋለሁ። ኢንትረስት ዞኖችን ፒክ የማደርገው ቤዝድ ሊኩዲቲ እና ኮንሶሊዴት በሚያደርግበት ኤሪያ ላይ ነው። ኮንሶሊዴሽን አኩሙሌሽን ይባላል አደለ? ከዛ አኩሙሌት ካደረገ በኋላ ደግሞ ዲስትሪቢዩት ያደርጋል ማርኬት። ስትሪክትሊ እናንተ ሊኩዲቲ ኤሪያዎችን ዞኖችን ማርኬት ሪጀክት ያደረገበት ኤሪያዎችን ፒክ ካደረጋችሁ ከዛ በኋላ ዊኮችን መጠበቅ ነው፣ ሎንግ ዊኮችን መጠበቅ ነው። እነዛ ሎንግ ዊኮች ሊኩዲቲን ስዊፕ ካደረገ በኋላ ተመልሶ ወደ የሚፈለገው ፌቨራይት ዳይሬክሽን ይመለሳል ማለት ነው። አስማች አስ ፖሲብል ደግሞ ስቶፕ ሎሳችሁን ሴት አድርጉ።